እናንተ የምትኖሩበት አካባቢ በየቀኑ 280 ጊዜ በአንድ ሰዓት ውስጥ መብረቅ ቢወርድ ምን ይሰማችኋል? በየቀኑ በአንድ ሰዓት ውስጥ 280 ጊዜ መብረቅ። ዌልካም ቱ ካታቱምቦ ላይትኒንግ ቬንዙዌላ። እንዳልኳችሁም ይሄ አስፈሪ ላይትኒንግ ወይ ደግሞ መብረቅ የሚገኘው ቬንዙዌላ ውስጥ ነው። ይሄ ቦታ 280 በአንድ ሰዓት ውስጥ የሚመታ ቦታ አንድ ቦታ ብቻ ነው። ያ ቦታም ሌክ ማራካቦ እና ካታቱምቦ ሪቨር ወይ ደግሞ ካታቱምቦ ወንዝ የሚገናኙበት ቦታ ነው። ይሄ ማለት ከዚህ ጀምሮ ይሄ አካባቢ ያለው 280 ጊዜ በአንድ ሰዓት ውስጥ ይመታል ማለት ነው እና ከአመት ውስጥ ደግሞ 260 ቀናት ይሄ ላይትኒንግ ወይ ደግሞ ይሄ መብረቅ አለ ማለት ነው። ይሄ መብረቅም ለየት የሚያደርገው አንድ ቦታ ላይ ብቻ መሆኑ ነው። ላይክ እዚህ ጋር ብቻ መሆኑ ነው። ይሄ ስፓት ላይ ብቻ መሆኑ ነው ለየት የሚያደርገው። በዚህ ምክንያትም ይሄ ቦታ ኤቨርላስት ስቶርም ወይ ደግሞ የማያባራ ስቶርም ተብሎ ይታወቃል ማለት ነው። ይሄ መብረቅም የሚከሰተው ኤግዛክትሊ ከሌሊቱ 6 ሰዓት በኋላ ነው ወይ ደግሞ ከእኩለ ሌሊት በኋላ ነው ማለት ነው ብዙ ጊዜ እና ለ400 ዓመታት ይሄ ነገር ቀጥሎበታል ማለት ነው እና እስከዛሬ ሳይንቲስቶች ምንም አይነት መፍትሄ ሊያገኙለት አልቻሉም። ይሄም ብሎ እነሱ ያስቀመጡት ምክንያት ዲፖ ስላለ ነው ወይ ደግሞ የነዳጅ ማከማቻ ቦታ ነው ያ ቦታ ብሎ ነው የሚያስቡት ማለት ነው። ግን ቬንዙዌላ እንደምታውቁት በጣም ሀብታም ሀገር ናትና በየቦታው ነዳጅ አለ። ይሄ ጥያቄ ያስነሳባቸዋል ማለት ነው። ስለዚህ ቦታ ሲነሳም ሰዎች ሁለት አይዲያ ይሰጣሉ። የመጀመሪያ እንዳልኳችሁ በሳይንስ የሚያምኑ ሰዎች ናቸው። ሁለተኛዎቹ ደግሞ እግዚአብሔር ሰይጣንን ለመምታት ነው ወይ ደግሞ ዋናው የሰይጣን ምንጩ እዛ ነው ብለው ነው የሚያምኑት ማለት ነው። እናንተ የትኛውን ነው የምታምኑት? እና ደግሞ ይሄ ሰፈራችሁ ቢሆንስ ምን ይሰማችኋል? ፎሎ እንዳይረሳ። ወዳችኋለሁ።